አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናቸው? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለው። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀባቢ ሀጡ ላይክ ሽትራክ። ዛሬ ደግሞ ደስ በምትል ቪዲዮ ነው መጣው ማለት ነው። ውሃው ደስ አይልም ማሻአላህ፣ ግን ሳይለንት አረኩት እንጂ በጣም ይጮሃል ውሃው ማለት ነው። ማሻአላህ ነው እላችኋለሁ። ቪዲዮዋን ከወደዳችኋት ላይክ ሼር እያደረጋችሁ ማለት ነው። ሾርትም አለችኝ። ሾርትም ስንለቅ ቪዲዮም ስንለቅ ያው ካየነው ላይክ እናርግ ማለት ነው። ምንም አይጎዳንም። በተለይ ሾርት ምንም አክል እንትን አይልም። ላይክ አርግተን ወይንም 30 ሰከንድ ናት ወይንም 10 ናት ወይንም 5 ናት። ሾርት የምንለቀውን ያው ትንሽ ስለሆነ ማለት ነው። ላይክ እንደራረግ ማለት ነው። አበረታቱኝ እላችኋለሁ። ማሻአላ ይሄን ይመስላል ማለት ነው ቪዲዮዋ ማለት ነው። ማሻአላ በጣም ነው የምታምረው። እናንተም ደግሞ ቪዲዮዋን ከወደዳችኋት ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት በቅንነት ሼር አድርጉ እስቲ ማለት ነው። እርስ በርሳችን እንደጋገፍ ማለት ነው። ቻናሉ በጣም ሞቷል ማለት ነው። እንዴ ነጋ ብቻ ነው እንዴ? ይዞራል ይዘየራል፣ ግን በጣም እየቀዘቀዘ ነው አሁን ላይ ማለት ነው። ታዲያ መቼ ድረስ እንደዚህ ዙረን መቼ ድረስ ለምነን ማለት ነው። ብቻ አላህ ሱብሃነሁ ወተዓላ ያግራለን ማለት ነው። ለምታበረታቱኝ ላይክ ሰብስክራይብ ለምታደርጉኝ ሁሉ ጀዛኩሙላሁ ኸይር ብያለሁ። አሁንም ያው ከጎኔ እንድትሆኑ ፈልጋለሁ። ሁላችንም እንተባበር ማለት ነው። ሁሌ ብቻ መሮጥ መሮጥ ሆነ ስራችን ማለት ነው። ያ ረቢ አላህ አላህ ብቻ ያግራልን ማለት ነው። አላህ ያበርታን ማለት ነው። ተስፋ አትቁረጡ። አላህ ሱብሃነሁ ወተዓላ ሰላም ያርገን ሁላችንም በያለንበት። ሀገራችንም ደግሞ ሰላም ሆኖልን በሰላም ገብተን የምንሰራበት አላህ ያደርገን እላችኋለሁ። ቤተሰቦቼ በዱአ እንረሳሳ፣ በያለንበት ዱአ እናደርግ ማለት ነው። ወጥቶ ከመቅረትም አላህ ይጠብቀን፣ ከመጥፎ ነገር አላህ ይሰውረን። አያምርም? በጣም ነው ደስ የሚለው። ውጪ ለምሳሌ እንደዚህ እንድትወጩጡ ማለት ነው። ማሻአላህ ውጭ ወጣችሁ ከጓደኛ ጋር ምናምን መዝናናት በጣም ነው የሚናፍቀኝ ማለት ነው። በቃ ዝም ብላችሁ ማለት ነው የውስጣችሁን እያወራችሁ በቃ ምንም ነገር በቃ እንደዚህ እንትን መናፈሻ ቦታ ብቻ ሄዳችሁ ቁጭ ብላችሁ እንደዚህ አይነት ነገር በጣም ደስ ይለኛል ማለት ነው። ያው ውጭ የምትሰሩ ልጆች ያው ልታገኙ ትችላላችሁ። ይሄንን የሚናፍቀን ደግሞ ብዙ ጊዜ ያው ብዙም ስለማንወጣ ጠለብ የሆነ ልጆች ነን ማለት ነው እላችኋለሁ። ቪዲዮ ይሄን ትመስላለች። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ